በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን ቆያችሁ? ቸሩና እያሉ እግዚአብሔር አምላካችን ይችን ሰዓት ባርኮ ቀድሶ ስለሰጠን ዛሬም ዘወትርም ስሙ በፍጥረታት አንደበት ሁሉ የተመሰገነ ይሁን። እንግዲህ ነገ ሚያዝያ 21 እመቤታችን ቅድስት ድንግል ማርያም ወርሃዊ መታሰቢያዋ ነው፣ ወርሃዊ በዓሏ ነው። ያንን በተመለከተ ከማሕሌት ላይ የሚሰበከውን ምስባክና በቅዳሴ ሰዓት የሚሰበከውን ምስባክ ሁለቱንም በዜማ እልላችኋለሁ። አዳምጣችሁ ዜማውን ሰምታችሁ አብራችሁ ተሰጥኦ ለመቀበል እንዲያመቻችሁ ምዕመናንና ምዕመናት ወንድሞችና እህቶቼ ቅዳሴ ላይ የሚሰበከው ወለገጽኪ ይትመሃለሉ ኩሎሙ አሕዛብ በውላነ ምድር ኩሉ ክብራ ለወለተ ንጉሠ ሐሴቦን በዛ አጽፋረ ወርቅ ወጽፍት ወኅብርት የሚለው ነው። ማሕሌት ላይ የሚሰበከው ደግሞ ወትቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወኅብርት ስምዒ ወለትየ ወርእይ ወአጽምዒ እዝነኪ የሚለው ነው። ስለዚህ ሁለቱም በአንድ መዝሙር 44 ላይ ነው የሚገኙት። መዝሙር 44 ላይ ነው የሚገኙት እና አሁን በመቀጠል ዜማውን እልላችኋለሁ። በአልባሰ ወርቅ ወጽፍት ወኅብርት ስምዒ ወለትየ ወርእይ ወአጽምዒ እዝነኪ። ቀጥሎ ደግሞ ቅዳሴ ላይ የሚሰበከው ወለገጽኪ ይትመሃለሉ ኩሎሙ አሕዛብ በውላነ ምድር ኩሎ ክብራ ለወለተ ንጉሠ ሐሴቦን በዛ አጽፋረ ወርቅ ወጽፍት ወኅብርት
ቀጥሎ ደግሞ የዕለቱ ወንጌል የሉቃስ ወንጌል ምዕራፍ 1 ከቁጥር 39 ላይ የሚገኘው ኃይለ ቃል ነው። እሱን ደግሞ አጠር አድርገን የተወሰነች ደቂቃ እንማማርበታለን። ቃሉ ሲጀምር እንግዲህ የሚለው ማርያምም በዚያ ወራት ተነስታ ተራራ ወደሚበዛበት ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች ነው የሚለው። ማርያምም በዚያ ወራት ተነስታ ተራራ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን የሰላምታ ድምፅ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት። ሞላባት። በታላቅ ድምፅም ጩኻ እንዲህ አለች። ምን አለች? አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናቱ ወደ እኔ ትመጭ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለች እናታችን ቅድስት ኤልሳቤጥ። እንግዲህ አጠር አድርገን የምንማማረው ወገኖቼ፣ የእግዚአብሔር ልጆች፣ ስለ እመቤታችን ይሆናል ማለት ነው። እነሆ የማኅፀንሽ ፍሬ የተባረከ ነው። ከዚያ በፊት ርዕስ የምናደርገው ቡርክት አንቲ እምአንስት፣ አንቺ ከሴቶች መካከል የተባረክሽ ነሽ የሚለውን ርዕስ የሉቃስ ወንጌል ምዕራፍ 1 ከቁጥር 42 ላይ የሚገኘውን ኃይለ ቃል መነሻ አድርገን አጠር አድርገን ነው የምንማማረው። ጆሮአችሁንና ልቦናችሁን ለእግዚአብሔር ሰጥታችሁ እግዚአብሔር የሚናገራችሁን አድምጡ። እኔም አንደበቴን ከፍቶ የሚያናግረኝን እግዚአብሔርን በልቦናዬና በጆሮዬ አዳምጠዋለሁ። በልቦናዬ መዘግበዋለሁ። ምክንያቱም የሚያስተምረን ሁላታችንም እግዚአብሔር ስለሆነ ማለቴ ነው። አንቺ ከሴቶች መካከል የተባረክሽ ነሽ አለቻት ቅድስት ኤልሳቤጥ። እንደሰማችሁት እንግዲህ እንዳነበብኩላችሁ እመቤታችን ቅድስት ድንግል ማርያም ለአዳም የተገባው የተስፋ ቃል ሲፈጸም 5500 ዘመን ሲጠናቀቅ ጊዜው ሲደርስ መልአኩ ወደ ድንግል ማርያም መጥቶ መልአኩ ቅዱስ ገብርኤል ወደ ድንግል ማርያም መጥቶ ተፈስሒ ነው ያላት። ደስ ይበለሽ ጸጋን የሞላብሽ ሆይ ደስ ይበለሽ፣ አንቺ ከሴቶች መካከል የተባረክሽ ነሽ ብሏት ነበር። ይህን ብሏት ነበር። እንግዲህ ትምህርታችን እንዳይሰፋ ወደ እመቤታችን እና ወደ መልአኩ ቅዱስ ገብርኤል ቃለ ምልልስ አንወርድም። የዕለቱ ወንጌልም ከቁጥር 39 ጀምሮ ስለሆነ የሚነበበው፣ ስለዚህ ወደ ታች ወደ መልአኩ ቅዱስ ገብርኤል አንወርድም። ግን ለመነሻ ያህል መልአኩ ቅዱስ ገብርኤል አንቺ ከሴቶች መካከል የተባረክሽ ነሽ አላት። የተባረክሽ፣ የተቀደስሽ ነሽ፣ ቡርክት ነሽ፣ ልዕልት ነሽ፣ ክብርት ነሽ፣ የተመረጥሽ ነሽ፣ ንጽሕት ነሽ ሲል መልአኩ ቅዱስ ገብርኤል ተናግሮላት ነበረ። ከዚያ
መልአኩ ቅዱስ ገብርኤል ይህን ሲናገር መጨረሻ ላይ የተማመኑበት ቃል የተግባቡበት ቃል አለ። ምን የሚል? መልአኩ ቅዱስ ገብርኤልና ድንግል ማርያም የተግባቡበት ቃል አለ። ድንግል ማርያም ትጸንሻለሽ ትወልጃለሽ ሲላት ቅዱስ ገብርኤል እንዴት ወንድ ስለማላውቅ እንዴት ይሆንልኛል ብላው ነበር። ከዚያ በኋላ ከእሷ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ እንደሆነ የሚወለደውም የሚጸነሰውም በመንፈስ ቅዱስ እንደሆነ እነሆ ለእግዚአብሔር የሚሳነው ነገር የለም፣ በድንግልና ጸንሰሽ በድንግልና ትወልጃለሽ ብሎ ካበሰራት በኋላ አንድ ነገር ነግሯት ነበር። ምን የሚል? መካን ስትባል የነበረችው ዘመዷ እንደጸነሰች ያውም ደግሞ ጽንሱ 6 ወር እንደሆነው ነግሯት ነበር። በዚህ ማስተማመኛ መግባቢያ ቃል ከተግባቡ በኋላ እንደ ቃል ይሁንልኝ እኔ ለእግዚአብሔር ባሪያው ነኝ ካለች በኋላ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ማርያም ከነግ ካለችው በኋላ ወዲያውኑ ማርያምም ይላል ቁጥር 39 ላይ የመልአኩ ብስራት የሚጀምረው ቁጥር 26 ላይ ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ ነው የሚጀምረው። ግን እመቤታችን 29 ላይ ያለውን ቃል ተነስተን ነው እመቤታችንን የምናያት ዛሬ እና ማርያምም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ሄደች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን የሰላምታ ድምፅ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት ይላል። ሞላባት። ተከታተሉት፣ ልብ በሉት ይህን ቃል ሞላባት። ከዚያ በኋላ ኤልሳቤጥም መንፈስ ቅዱስን ከተሞላች በኋላ መንፈስ ቅዱስ ከሞላባት በኋላ መንፈስ ቅዱስ በእሷ ላይ ካደረ በኋላ ምን አለች? አንቺ ከሴቶች መካከል የተባረክሽ ነሽ አለቻት። የተባረክሽ። ከዚያ ይህን ቃል መልአኩ ቅዱስ ገብርኤል ከታች ነግሯታል። አንቺ ከሴቶች መካከል የተባረክሽ ነሽ የሚለውን ቃል መልአኩ ቅዱስ ገብርኤል ነግሯታል። ቅድስት ኤልሳቤጥ ደግሞ መንፈስ ቅዱስን ተመልታ ምን አለቻት? አንቺ ከሴቶች መካከል የተባረክሽ ነሽ አለቻት። እንደ መልአኩ ቅዱስ ገብርኤል መንፈስ ቅዱስ የተሞላ ሰው እንዲህ ነው የሚለው እመቤታችንን። እንጃ መንፈስ ቅዱስ መላብን የምንል ሰዎች ማንኛው መንፈስ እንደሆነ እንመርምረው። መንፈስ ብዙ ነው። መንፈስ ርኩስ አለ፣ መንፈስ ቅዱስ አለ። የማርያም ወዳጅ የሆነው መንፈስ ቅዱስ ነው። የማርያም ጠላት የሆነው ደግሞ ጥንተ ጠላታችን የአዳም የሔዋን ጠላት መንፈስ ርኩስ ነው። በእኔና በመንፈስ ቅዱስ መላብን የምንል ሰዎች በአጠቃላይ ማንኛው መንፈስ እንደሆነ ልንመረምር ያስፈልጋል። መንፈስ ቅዱስ ድንግል ማርያምን ያከብራል እንጂ መንፈስ ቅዱስ ያደረበት ሰው ድንግል ማርያምን ይወዳል እንጂ ድንግል ማርያምን አይሳደብም። ስለዚህ መንፈሳችንን ልንመረምረው ያስፈልጋል። የአዳምና የሔዋን ጠላት እንዳይሆን ያሳቹ ሔዋንን አዳምን ያሳተ ያ መንፈስ ርኩስ እንዳይሆን ጥንቃቄ ልናደርግ ያስፈልገናል። እስኪ ወደ ልባችን እንመለስ። ለምን ነው እመቤታችንን ቅድስት ድንግል ማርያምን እንደ ኤልሳቤጥ እማናመሰግናት፣ እማንወድሳት፣ እማናከብራት ለምንድን ነው? አዎ ብዙ ሴቶች በሔዋን መርገም ተይዘው ነበር። የሔዋን መርገም ተላልፎባቸው ነበር። አንቺ ከሴቶች መካከል የተባረክሽ ነሽ አላት። ንጽሕት ናታ። የጥንቷ ሔዋን ናት።
በገነት የነበረችው ድንግል ማርያም የጥንቷ ሔዋን ኃጢአት የሰራችው ሔዋን አይደለችም። የጥንቷ ሔዋን ናትና ድንግል ማርያም አንቺ ከሴቶች መካከል የተባረክሽ ነሽ አላት መልአኩ ቅዱስ ገብርኤል። እናታችን ቅድስት ኤልሳቤጥ ደግሞ አንቺ ከሴቶች መካከል የተባረክሽ ነሽ አለቻት። በዚህ አላቆመችም። እሷ በዚህ አላቆመችም፣ ቀጠለች። የማኅፀንሽን ፍሬ አለቻት የተባረከ ነው። ተጸነሳ ቃል በድንግል ማርያም ማኅፀን መልአኩ ቅዱስ ገብርኤል ከተናገረ በኋላ ይኩነኒ በከመ ትቤለኒ ካለች በኋላ ድንግል ማርያም በማኅፀኗ ተቀርጾ ነበረ፣ በማኅፀኗ አድሮ ነበርና የማኅፀንሽን ፍሬ የተባረከ ነው አለቻት እናት ቅድስት ድንግል ማርያም። ስለዚህ እኔና እናንተስ ምን እንበላት ድንግል ማርያምን? እንደ ኤልሳቤጥ ልንላት ያስፈልጋል። እንደ ኤልሳቤጥ የተባረክሽ ነሽ፣ ቀጥለን ደግሞ ልጇን የተባረከ ልንል ያስፈልጋል። የማኅፀንሽን ፍሬ የተባረከ ነው አለቻት። እሷ አንቺ የተባረክሽ ነሽ አለቻት። ቡሩክ ሰው ቡሩክ ነው የሚወልደው። ቡሩክ የሆነ ሰው ቡሩክ ነው የሚወልደው፣ የተባረከ ነው የሚወልደው። የተባረከ ነቢየ እግዚአብሔር ዳዊት እንደተናገረው ትውልደ ጻድቃን የተባረኩ እንዳለው የጻድቃን የቅዱሳን ልጆች የተባረኩ ናቸው ይባረካሉ እንዳለው እና አንቺ የተባረክሽ ነሽ አለቻትና የማኅፀንሽን ፍሬ ቡሩክ ነው። እነሆ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆንልኛል አለቻትና ምን አለቻት ደግሞ ደስ በሚል ቃል እኔና እናንተም ልንለው የሚያስፈልገን ሁልጊዜ እስትንፋሳችን እስከተቋረጠ ድረስ ልንለው የሚያስፈልገው ቃል እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። የሰላምታሽ ድምፅ የማን? የድንግል ማርያም ሰላምታ። የማን ሰላምታ? ጽንስ አዘልሏል። የማን ሰላምታ? መንፈስ ቅዱስ ሞልቷል። የድንግል ማርያም እኮ ነው። የድንግል ማርያም ሰላምታ እኮ ነው። በጆሮዋ ስትሰማ በማኅፀኗ ያለው የ6 ወር ጽንስ በደስታ ዘለለ። መልአኩ ቅዱስ ገብርኤል እንደነገረን 6 ወር እንደሆነው የነገረን መልአኩ ቅዱስ ገብርኤል ነው። የ6 ወሩ ጽንስ በማኅፀን ሲዘል በደስታ እኔና እናንተ ምን ሆነን ነው ወገኖች? ምን ነክቶን ነው? ሐዋርያው ቅዱስ ጳውሎስ ማናዚም አደረገባችሁ ይለናል እኮ። ማናዚም አደረገባችሁ፣ ተሳዳቢ ትውልድ በዛ እኮ። እነዚህስ የማያውቁትን ይሳደባሉ እንዳለው ሐዋርያው ቅዱስ ጴጥሮስ። የማናውቀውን እኮ ነው የምንሳደበው። ማናውቀው እና የሰላምታሽን ድምፅ በሰማሁ ጊዜ ጽንሱ በማኅፀኔ በደስታ ዘለለ። ከጌታ የተነገረላትን ቃል ይፈጸማልና የምታምን ብፅዕት ናት። እንዲህ ነው፣ እንመን እንጂ አምነን ብፁዓን እንባል እኔና እናንተ። ስለዚህ እመቤታችን ቅድስት ድንግል ማርያም ለሁላችንም ድምጿን ታሰማል። የእሷን ድምፅ ስንሰማ ቅዱስ መንፈስ በውስጣችን ያድራል። የእሷን ድምፅ ስንሰማ ሐዘን ከእኔና ከእናንተ ይወገዳል። የእሷን ድምፅ ስንሰማ ረሃብ ከእኔና ከእናንተ ይርቃል። የእሷን ድምፅ ስንሰማ መጠማት፣ መታረዝ፣ መቸገር ከእኔና ከእናንተ ይወገዳል። ለምን ይህን ዓለም ካለመኖር ወደ መኖር ያመጣው ያን ብርሃን ወስዶ ይህን ጨለማ ያሰፈነው
ለእኔና ለእናንተ ደግሞ ሰሚ ጆሮ፣ የሚያይ ዓይን፣ የሚራመድ እግር፣ የሚጨብጥ እጅ፣ የሚያስብ አእምሮ የሰጠን ልጇ ነዋ። ልጇ ነው ሁሉን ማድረግ የሚችል። ስለዚህ ወገኖች እስኪ እንመለስ፣ እስኪ ወደ ልቦናችን እንመለስ። ኧረ እንደው ተሳዳቢው በዝቷል፣ ተሳዳቢው በዝቷል። ምንም የምንቀንስባት የምንጨምርላትም የለም ለድንግል ማርያም። ለእኔና ለእናንተ ነው የሚቀርብን። ክብር ለሚገባው ክብር ስጡ አይደል እንደሚለው ሐዋርያው ቅዱስ ጳውሎስ። የሰማያዊው ንጉሥ እናት እኮ ናት። የእሱ እናት አትከበርም እንዴ? እንደ ቅድስት ኤልሳቤጥ ወደ እኔ ትመጭ ዘንድ እንዴት ይሆንልኛል አትባልም እንዴ? ምድራዊ ባለስልጣንን እንድናከብር ሐዋርያው ቅዱስ ጳውሎስ አልነገረንም እንዴ? በሮሜ መልእክቱ 13 ላይ እንኳን የሰማያዊውን የንጉሱን እናት የፈጠራትን እኮ ወለደችው። የፈጠራትን ወለደችው፣ ጸንሳ ወለደችው፣ ወልዳ አሳደገችው። እናቴ አላት እሱ፣ እሷም ልጄ አለችው። ልጄ ወዳጄ ማን ይላል እሱን ካለሷ በቀር? መልአኩ ቅዱስ ገብርኤልም እንደነገረን ቅድስት ኤልሳቤጥም እንዳስተማረችን አንቺ ከሴቶች መካከል የተባረክሽ ነሽ ያሏት እኮ ለዚህ ነው። ማን ይላል ሌላ? ልጄ ብሎ እግዚአብሔርን የሚለምን ማን አለ? ልጄ ብሎ እግዚአብሔርን ያጠባ ማን አለ? እናቴ ብሎ ያለስ ማንን እናቴ ብሏል? ስለዚህ እኔና እናንተ ወደ ልባችን ተመልሰን ወደ ማንነታችን ተመልሰን የድንግል ማርያምን ክብር አውቀን ሰማያዊት ርስቱን እንድንወርስ የሰራዊት ጌታ እግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። ለዛሬው አነሳስቶ ያስጀመረን አስጀምሮ ያስፈጸመን ለወለ ባህሪ ቸሩ እግዚአብሔር አምላካችን ይክበር ይመስገን። ይቆየን።